ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። የክርስትና እምነት ተከታዮችም የእስልምና እምነት ተከታዮችም ጾሙ እንዴት እየሄደ ነው? እንግዲህ በጣም ነው ደስ የሚለው። ማለት ያው ሲጾም በረከት ነው። እግዚአብሔር ግን ያው ንጹህ ሆድ ማለት ንጹህ ልብ ጥሩ አይምሮ ይዘን በንጾም ነው ደግሞ የተሻለ የሚሆነው። ክፋትን ሳይሆን ደግነትን፣ ንፉግነትን ሳይሆን ቸርነትን መስጠትን። ያው ጾም ሲባል ቁርስ ለተራበ ምሳ ለተራበ አድርጋችሁ እንግዲህ ሌላውን የተቀረውን እኛ እንድንበላ ነው እንጂ ያው መጾሙ ብቻ አይደለም። በዛው ደግሞ በስግደት በጸሎት ምናምን ተግተን ነው እንግዲህ እግዚአብሔር ፈጣሪ በርግጥ እንደ ቸርነቱ ነው ያዘን፣ እንደ ምሕረቱ ነው ያዘንና አሁንም እንግዲህ ይቅርታውን ያድለን። እንግዲህ አሁን በጾም ወቅት ፊታችንም አይናችንም ራስ ቅላችን ፀጉራችን ምናምን የመጎዳት ባህሪ ያሳያል። እኔ ግን ተመችቶኛል። ጾም የተመቸኝ ነው ማለት ጾም የተመቸኝ ነው መስለው። እኔ ግን እንደው በዚህ ልቀጥል እንዴ ካልሆነ በልቼም አላስመሰገንኩም። ግን ትንሽ አይኔ ያያችሁት ነው እናንተ። በነገራችን ላይ አይኔ ቆይቷል። ስልክም መሰለኝ አንዳንዴ ስልክም ያው ተጽዕኖ ያደርጋል። ስልክ በነገራችን ላይ እኔ አሁን ስልክ አልመክርም፣ ግን ያው እኔ ዩቲዩብ ላይ ስለምሰራ ምንም ማድረግ አልችልም። ያ ይመስለኛል። እንደገና ደግሞ ውሃ ለመጠጣት አሁን ያው ጾም ስለሆነ የውሃ እጥረት በምንፈታ ሰዓትም የጾም መፍቻዋም ሰዓት ያው 2 ብርጭቆ 3 ብርጭቆ ብንጠጣ ነው። ከዛ በኋላ ደግሞ ይቆማል። እና በዚህ ሰዓት ማድረግ ያለባችሁ ነገር ዛሬ በቪዲዮ ይዤላችሁ መጥቻለሁ። ከአሁን ፊት ተልባ ከሻምፖ ጋር ተጠቅሜ እውነት ቆዳዬ ላይ የሚያሳክካኝን እንደገና ደግሞ ቆዳችሁ ሲደርቅና ሲሰነጣጠቅ እንደዚህ አይነት ነገሮችን ብትጠቀሙ በጣም ቆንጆ ነው። ዛሬ ደግሞ በወር 4 የ3 ጊዜ ብትጠቀሙ ፀጉራችሁም ቆዳችሁም ፊታችሁም ለፊትም ይሆናል እና በጣም ቆንጆ ነውና ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እሺ ቤተሰቦች፣ ዛሬ የምናዘጋጀው ተልባ ነው። ተልባውን አሁን እንግዲህ በሰዓት ትንሽ እንቀቅለዋለን፣ ያው ስለምናጠለው። ይሄ እዚህ ጋር እንደምታዩት ይሄ አብሽ ነው። በነገራችን ላይ ዘፈዝፈው ማታ ዘፈዝፍ ስለተቋጠረ ነው እንደዚህ የጓጎለ። ያው በኋላ እናጠለዋለን። ይሄ ዱቄቱ አብሽ ነው። ጥሬውን ፈጭታችሁ ማድረግ ትችላላችሁ። አብሽ 2 አይነት ነው። አንደኛው እንደሆነ ቢጫ ነገር ነው፣ አንደኛው አረንጓዴ ነገር አለ። በጣም ቆንጆ አረንጓዴ ይላሉ፣ ግን ችግር የለውም። ይሄ የሀገር ውስጥ ነው፣ ያኛው ደግሞ የውጭው ማለት ነው። ይሄን ያሳያችሁ እንግዲህ አብሽ፣ ይሄ አብሽነቱን እንድትረዱ ያክል ነው። ያው ይሄን የተፈጨ አብሽ ነው የተጠቀምኩት። እናንተም ካገኛችሁ የተፈጨውን መጠቀም ትችላላችሁ፣ ወይም ደግሞ ፈጭታችሁም እንትን ማለት ትችላላችሁ። ቀጭን አድርጌ ነበር እንትን ያልኩት፣ ግን ያው እንደምታዩት በጣም ወፍሯል። በነገራችን ላይ ያው እንትን ስለው ያው ጓጓላው ጠፋ ማለት ነው። የጓጎለው ግን እኛ በዚህ በተልባው እንትን ውሃ ይሄኛውን ትንሽ ቀጠን እናደርገዋለን ለማጥለል እንዲመቸን። በነገራችን ላይ አብሽም ቅባት አለው፣ ተልባም ደግሞ የበለጠ ውስጡ ቅባት አለ። ተልባ ትንሽ ፀጉርን በጣም የማለስለስ ኃይል አለው። እንትን አብሽ ግን ፀጉርን ያፋፋልም ያሳድጋልም። እንደገና ደግሞ ቆዳችንን ንጹህ እንዲሆን ነው የሚያደርግልን። በነገራችን ላይ ይጠጣል። አሁን ይሄ እንደዚህ አብዛኞቻችሁ ታውቃላችሁ፣ በስኳር ይደረግና ይመታና ይጠጣል። እኔ የምጠላው ነገር ግን ከዛ ላብ ሲወጣችሁ ጠቅላላ አብሻብሽ ነው የምትሉት። ባይወጣችሁ እንኳን አብሻብሽ ነው የምትሉት እና ያ ነገር ነው እንጂ የሚያስጠላው በጣም ነው የሚጥመው። በጣም ቆንጆ ነው ለሰውነት ማለት ነው። እና አሁን እንግዲህ የኛውን በሳት ትንሽ እንትን እለዋለሁ ማለት ነው፣ ቀቅለዋለሁ። እሺ አሁን ተልባዬን እዚህ በፊት ያው ሁሌ የምሰራበት እቃዬ ላይ አድርጋለሁ። ውሃ አለካም፣ ዝም ብዬ ነው የማደርገው። ያው ትንሽ ማለት ነው፣ በጣም መብዛት የለበትም። የዚህን ያክል በቂ ነው። ያው ይሄ እዚህኛው ክሬሙም ስላለ እንትኑ። በነገራችን ላይ የስኳር ማንኪያ 1 በዚች ማለት ነው፣ ብዙም አልሞላ። ይሄ ቡና ነው፣ ይሄኛው ደግሞ ቅርንፉድ ነው የምጨምርበት ማለት ነው አንድ ላይ። ለምን መሰላችሁ? ሽታው የአብሹ ሽታ በጣም ስለሚገን
ለዛም ብዬ ነው። ሌላው ደግሞ እኔ ሁልጊዜም ቅርንፉድ እንደማይለየኝም ነግሬያቸዋለሁ። የቡናንም ጥቅም ነግሬያቸዋለሁ። እኔ ብቻ ሳልሆን ዶክተሮችም ሳይንቲስቶችም ይናገራሉ ማለት ነው። ይሄው እንደምታዩት እንትን እያለ ነው፣ ለድለድ እያለ ማለት ያው አልተንተከተከም ገና ግን ጋል ብሏል። ያው እንግዲህ አሁን እኔ ብዙ ጊዜ እንደምላችሁ ስሰራ ምንም ነገር ማንተክተክ አልፈልግም። አሁን ደግሞ ይሄንን ውሃውን ለአብሹ ማቅጠኛ እፈልገዋለሁ አጥልዬ ማለት ነው። ግን ያው ለድልዷል እንዳያችሁት ነው። ግን በደንብ ሲንተከተክ ውሃውን ተልባው ያዝለውና ለመለየት ያስቸግራል። እንደዚህ አንደኛ ነገር ደግሞ የምፈልገውም ንጥረ ነገር ይወጣብናል፣ ይሄድብናል ማለት ነው። እሺ ቤተሰቦቼ እንግዲህ እዚህ ጋር ማጥለይና አዘጋጅቻለሁ። መጀመሪያ ተልባውን ከውሃው እንለያለን ማለት ነው። ያችሁ በስማም ቡናውና እንትኑ ምን አይነት ከለር እንደሰጠው አያችሁ። ሽታው በጣም ነው ደስ የሚለው። ቡናው ሲጨመር ደግሞ እንትን እንዳይልብን ያደርጋል ማለት ነው። ይሄው እንደምታዩት ውሃው ጠሉ ተልባው እንደዚህ ቀርቷል ማለት ነው። እሺ እንደምታዩት ይሄ ኖርማል ውሃ አይደለም። አያችሁ አይደል? አያችሁ ምን ፈልገውን የተልባውን እንትን ወስደናል። ከዛ እዚህ አብሹ ላይ ይሄንኛውን ውሃ እናደርጋለን ማለት ነው። ቀስ እያለን ነው የምናቀጥነው። ትንሽ ትኩስ ስለሆነ እንደገና ደግሞ ይሄ ልድድ ያለ ስለሆነ አብሹ ተልባው ትንሽ አንድ ላይ ለማዋሃድ ትንሽ ይከብዳል። እሺ እንግዲህ ጨርሻለሁ። በጣም አድካሚ ነበር በነገራችን ላይ። ለምን እኔ ይሄ አሁን እንደውም የገባ ነገር ራሱ አለ ይሄ የቀረ ማለት ነው። ግን ንጹህ እንዲሆን ነው የፈለኩት። ለምን ፀጉሬ ላይ ልጥፍ ብሎ እንዳይቀር ንጹህ መሆን አለበት። ልጥፍ ብሎ ከቀረ ማላቀቁ ራሱ እዳ ነው። ይሄው ድጋሚ እንትኑ እንዲቀር በዚህ አቅልየዋለሁ ማለት ነው። ይሄ ትንሽ የጓጎለ የሚመስለው ነገር ፀጉሬ ላይ እንዳይለጠፍብኝ አያችሁ። ይሄ ነው የቀረው። አያችሁ እንደሚመስል አሁን ተመልከቱ። አያችሁ አይደለ? ምንም አይነት እንትን የለውም። በቃ ቆንጆ ነው። አድካሚ ነበረ የሰራሁት ማለት ነው። አሁን እንግዲህ እስቲ እንቀባለን። ያው ጓጓላው ምናምኑ ፀጉሬ ላይ እንዳይለጠፍ ግን በጣም ቆንጆ በጣም ሊጠቅማችሁ የሚችል በጣም ሲበዛ ማለት ነውና ስለዚህ ማበጠራችሁ ሁልጊዜም እንደምላችሁ ንጹህ መሆን አለበት። ደህና ቦታ ነው ማስቀመጥ ያለባችሁ። እኔ ከቦርሳዬ በጣም ብያችኋለሁ። እኔ መክፈል አልችልም በነገራችን ላይ ክፍልም ወሳኝ ነው። ለምን ፀጉር ከአንድ ቦታ ወደ አንድ ቦታ ሲሳሳብ ራሱ የሆነ የመበጣጠስ ባህሪ ራሱ ምናምን ይኖረዋል ብዬ ነው የማስበው። መጀመሪያ ማበጠር አለብን። ሁሌም እንደምላችሁ የሚበጠረው ከታች ነው እንደዚህ። ተመልከቱ። እያችሁ አይደል የወጣው? ያውን ወጣ የሚባል ነገር አይደለም። በቃ ትንሽ የሆነ ደረቅ ማለት ነገር ነው ያሳየኝና ስለዚህ እንግዲህ ቀጭን ነው በነገራችን ላይ በጣም ቀጭን ነው። እንደውም በመቀቢያ ሁሉ የሚቀባ አይነት ነገር ነበር። ሁሉንም ነው የምታዳርሱት። ቢቀጥን ይሻላል ታዲያ ወፍራም ከሚሆን ይልቅ
ይሄ ቆዳችሁ በደንብ መዳረስ አለበት። ውስጡ እንደዚህ እያደረጋችሁ ያቸው ይሄ በደንብ መዳረስ አለበት። ዋናው ቆዳችሁ ስለሆነ ልክ ምን አለፋችሁ ልክ እንደ ሻምፑ ነው በቃ። ይሄ ቆዳው በደንብ መግባት አለበት ወደ ውስጥ ማለት ነው። ምንም ቆዳ መቅረት የለበትም። እንደ ፊት ለፊቱ ሁሉ ፀጉራችሁን ጭምር ልክ እንደ ሻምፖ ነው በቃ ታውቃላችሁ። እንደዚህ አድርጋችሁ እንደዚህ ልጃችሁ ቆዳችሁ እንደዚህ በዚህኛውም በኩል የወጣውን ነው የማሳያችሁ። አያችሁ አይደል? እዚህኛውም እንደዚህ ይቅርታ፣ የውሃ ድምፅ ገብቶባችሁ እየረብሻችሁ ነው መሰለኝ፣ ግን አሁን ዘግቼዋለሁኝ። ቆዳችሁን በደንብ እንደዚህ ማዳረስ አለባችሁ። መቅጣኑን አትጥሉት። ለምን ፀጉራችሁ ላይ ምንም አይነት ነገር እንዳይለጠፍ ያደርጋል። ለዛ ነው እንትን ያቀጠንኩት። ሲወፍር ምናልባት ፀጉር ላይ የሚቀር ነገር ሊኖር ይችላል። ያው ንጹህ ነው በቃ። ጽድት ነው የሚያደርገው ቆዳችሁ ላይ ምንም አይነት ነገር ካለ ጽድት ነው የሚለው ጽድት። እንዲህ ካረኩኝ በኋላ ለ30 ደቂቃ ያክል ፀጉራችን ላይ ይቆያል ማለት ነው። የተረፈኝን ደግሞ ፊቴን ነው የምቀባው ማለት ነው። እንዲያውም የሆነች እህቴ እርጎና አብሽ ተቀቢ ብላኝ ነበረ፣ ግን ያው ጾም ገባብኝ። በእርግጥ አሁን እኔ ቃሲል ጨምሬ ነበረ መቀባት የነበረብኝ። ቃሲል ያው
ፊት ያጠራል ግን የማድረቅ ባህሪ ያለው። ስለዚህ እኔ ፊቴ በጣም ቅባታማ ነው። ይሄ ደግሞ ሁለቱም ቅባት አለው፣ አብሹም ተልባውም ማለት ነው። በጣም ነው የሚያበርደው። በቃ ምን ብዬ ልንገራችሁ። ትኩሳቴ በዚህ ጋር በናቴ እየወጣ ነው ትኩሳቱ ማለት ነው የራሴ እና ብርድ ነው የሚያደርገው። እዚህ እንደ ቅቤ ቅብት ይሄ ራሳችሁን ያርስላችኋል በደንብ ቆዳችሁንም ጥርት ያደርገዋል ማለት ነው። ፊታችሁንም አንድ 20 ደቂቃ ምናምን አቆዩት ማለት ነው። ይሄው እንግዲህ ፊቴንም ታጥቤያለሁኝ፣ ፀጉሬንም ታጥቤያለሁ። በጣም በቃ እንዴት ብዬ ልንገራችሁ፣ ከሁሉም በላይ ራስ ነው ያደረገኝ። በቃ የራስ ቆዳይ ማለት ነው። ራሱ ትኩሳቱ ከላይ እንደዚህ ከእንትኔ ላይ ሲወጣ ይተሰማኛል፣ ከተቀባ ካቆየሁት በኋላ ማለት ነው። ያው እንዳልኳችሁ 30 ደቂቃ ነው የምታቆዩት። እንግዲህ ቆዳዬ እንደዚህ ይህንን በመሰለ መልኩ ቆንጆ ንጽት አድርጎታል ማለት ነው። እና ፀጉሬ ራሱ እንዴት ፏ እንዳለ ያው እንደገና ደግሞ በቀጭኑ ስላደረኩት ምንም የተለጠፈ ነገር ምናምን ነገር የለም ማለት ነው። እና ደግሞ ፊቴም እንግዲህ ያው ቀጣይ እየተቀባው አሳያችኋለሁ። የኔ አስታወቅም ያው የከሳ ፊት ስለሆነ ማለት ነው። ግን ለጥራት ደህና ነው። ያው ብዙ ጊዜም ቀሲል እጠቀማለሁ። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። እውነት በጣም ነው ደክሜ የሰራሁት። እንግዲህ በወር 3 ጊዜ ወይም 4 ጊዜ ብትጠቀሙት ፀጉራችሁ ላይ ትልቅ ለውጥ ታመጣላችሁ። ቆዳችሁ ንጹህ ይሆናል። እንደ ፈንገስ፣ ባክቴሪያ እንዲሁም ደግሞ ፎርፎር ካለባችሁ የሚያሳከክ ነገር ሙልጭ አድርጎ ያነሳላችኋል ማለት ነው። እንዲህም ለራስ ምታታችሁ ራስ ቆዳችሁ ሲደርቅ በዚህ በተለይ በጾም ሰዓት ብቻ ሳይሆንም ያው ቅቤ ጥሩ ነው። እኔ ግን ከቅቤ አሁን ይሄኛው ነው የሚሻለኝ። በቃ ራሴ ላይ ሳረጋው አንደኛ ቀጭን ነው፣ ሁለተኛ ቡናና ቅርንፉድ ስለከተትኩበት የዚያን ያክል ሽታው ገናና አልሆነም ማለት ነው። ስለዚህ በሻምፖን የታጠብኩት ምንም አይነት የአብሽ ሽታ የለም ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ብያላችሁ በሰላማችሁ ብዝት ይበልልኝ። ባይ